My check 1 2. Okay. My check 1 2. My check. My check 1 2. Hi everyone. Salam እንዴት ናችሁ? ሁላችሁም I hope my check 1 2. ሰላም እንዴት ናችሁ? ሁላችሁም እንኳን ሰላም መጣችሁ። Actually a message for all Ethiopians. Ethiopia የጭምብል ኢትዮጵያኖች የጨረቀሰች የድሮ ስርዓት ሳይሆን አዲስ ኢትዮጵያ ምን ፈልግ ወይ ደግሞ to declare article 39 የአብይ አህመድ ኢትዮጵያ አይደለም ምን ፈልገው ኮሎኔል አብይ ቀጥታ ኮሎኔል ዲክታተር ኮሎኔል አብይ አህመድ declared war against oromo and Tegaru people. I'll repeat it again. Abiy Ahmed dictator, new Prime Minister dictator Abiy Ahmed declared war, genocide against Oromo and Tegaru people. Abiy must stop this. Abiy must stop the war against Oromo and Tegaru people. በአሁን ጊዜ ክሊር ላርገው የትግራይና የኦሮሞ ህዝብ እናንተን ለማጥፋት ዲክታተር አብይ አህመድ በእዛ ቤተ መንግስት ውስጥ በተሰበሰቡት እንደነ ዳንኤል ክብረት የድሮ የአህዳውያን ስርዓት ናፋቂዎች እና በኤሪትሪያን ዲክታተር ኢሳያስ አፈወርቂ ለሁለት አመታት አንድ ላይ ሲሰሩት የነበረውን ስራ ወደ እንትን ቀይረዋል። ይሄንን ለመመከት ሳጠፉ የግድ ያላችሁን እንትን ተጠቅማችሁ ከዚህ እንትን መውጣት አለባችሁ። ይሄ ክሊር የሆነ አንድና አንድ ነው። ላስት ታይም ተናግሬ ነበር። እኛ የኤርትራን ህዝብ we respect you, but dictator ለራሱ ህዝብ ያልሆነ ኢሳያስ አፈወርቂ ለራሱ ህዝብ ያልሆነ ለ50 አመት የኤርትራን ህዝብ ገለዋል። ታሪኩ እንደዛ ነው የሚናገረው። ኢሳያስ አፈወርቂ for the last 50 years ኤርትራኖቹን ገለዋል። እኔ ትገርሙኛላችሁ የኤርትራ ልጆች ጀግናን እንትላላችሁ። ለምንድነው ይሄንን ሰውዬ ሪሙቭ ማታረጉት? ይሄ ሰውዬ ለ50 አመት ነው የኤርትራን ህዝብ ሲገል ነበር። for the last 30 years ግማሹን በእስር ቤት ግማሹን ከሀገር ያባረረ ያወጣ በሜዲትራኒያን ሲ ግማሹን እየገደለ 90% ዛሬ የኤርትራ ህዝብ የለም። ግን እናንተ ዛሬ ከኢሳያስ አፈወርቂ ጋር ከአብይ ጋር ነው የምትሉት።
for what reason ጀግና ከሆናችሁ ሀገራችሁን አስተካክሉ ይሄንን ሰውዬ remove fight for your right ኤርትራኖች እኔ አንዳንድ ኤርትራኖች we respect you at the neighborhood ዛሬ ሻቢያ የኤርትራ ወታደሮች ኦሮሚያ ውስጥ ገብቶ ኢትዮጵያ ውስጥ ገብተው የኛን ህዝብ የሚገሉበት በኋላ ለእናንተም ጥሩ አይሆንም የኤርትራ ልጆች ሆናችሁ ከኢሳያስ ጋር የምትቆሙት ከአብይ ጋር እንቆማለን የምትሉት ምን ለማግኘት ነው ተገንጥላችሁ ወጣችኋል ለምንድነው ይሄንን ሰውዬ አንድ ነገር የማትሉት ጀግናነን ካላችሁ ኤርትራኖች remove dictator ኢሳያስ አፈወርቂ ስንት ሺህ ሰው ነው በሜዲትራኒያን ሲ ያለቀው በጅብ በአንበሳ ወደ ሳውዝ አፍሪካ ሲሄዱ የተበል ስንት ኤርትራኖች እናንተ ብቻ ሳይሆን ብዙዎች የኦሮሞ ልጆቹም የብሔር ብሔረሰቦች ብዙ እንደዛ ተበልቷል ብዙ ኤርትራኖች በሜዲትራኒያን ሲ በሊቢያ ወደ ጣሊያን ለመሄድ ያልሆነባቸው ግፍ የለም በጣም አዝናለሁ I'm not happy about this ማንንም ሰው በግፍ እንዲገደል አንፈልግም ነገር ግን ዛሬ የኤርትራ ልጆች ከአብይ ጋር እንቆማለን ምትሉ ትገርሙኛላችሁ for how long እስከ መቼ ነው ይሄ ጨርቃሻ ሽማግሌ ሰውዬ ሀገራችሁን በጥብጦ ገሎ ጨርሶ ታሪኩ እኮ ኢሳያስ አፈወርቂ 50 አመት እኮ ነው የኤርትራኖች ህዝብ የገደለው we read it ለምንድነው ወደ እናንተ ወደ ህዝባችሁ ይሄንን ሰውዬ ከህዝባችሁ ማታወርዱት የኤርትራ ወታደር ሻቢያ ለምን ገባ ሀገራችን ኦሮሚያ ውስጥ ኢትዮጵያ ውስጥ ማን ሊጠብቅ ነው እዛ ቢገደሉ ቢጨፈጨፉ who is responsible for this እናቃለን ኢሳያስ አፈወርቂና አብይ አህመድ ምክንያቱም አብይ አህመድ እንደ መንግስቱ ኃይለ ማርያም ሮጦ አስመራ ይገባል this is promise take my word ለአሁን ሊገል ይችላል no way የማንም መሳሪያ ህዝብን ኮንትሮል ሊያረግ አይችልም በህዝብ ያልተመረጠ አብይ አህመድ ህዝባችን ሀገራችን ሊያስተዳድር አይችልም አብይ አህመድ ለናንተም አይጠቅምም ትላንትናና ከትላንት ወዳ አስመራ እየተመላለሰ ኤርትራ ውስጥ ሚሊተሪ ቤዝ የት ነበር tell me ሚሊተሪ ቤዙን እየሄደ አንድ ሚሊተሪ ሚበላው ራሱ አግኝቶ ጠግቦ ምን ብሎ ቢታይ ጥሩ ነው ኢሳያስ አፈወርቂ በገንዘብ ነው እየሸጠለት ያለው ዛሬ ሀገር ቤት የሻቢያ ወታደሮች ናቸው ህዝባችን እየገደሉ ያሉት ሳዋ ሚሊተሪ ቤዝ ሄዶ እዛ ይጎበኛል ለማን ሞተ ነው የሚባለው የኤርትራ ሻቢያ for what reason you guys must stand stop calling me please let me finish I don't know why you guys calling me you guys must stand for your right ጀግናነን ኤርትራ ሻቢያ ጀግናነን ካላችሁ ይሄንን ሰውዬ ሪሙቭ አርኩት ለህዝቡ ያልሆነ ሻቢያን እየላከ ሀገራችን ውስጥ ሚበጠብጠን ምንም እንትን የለው you guys must stand for this
ኢሳያስ አፈወርቂ ከኛ ጋር እየተጣላችሁ ነው እኛ we respect Eritreans our neighbor እኛ neighbor ነን አንድ country አንድ ሀገር አይደለም we have different culture different language different country different flag different money so you guys must stand for this ከሳዋ ሚሊተሪ ካምፕ እያመጣ በገንዘብ እየተሸጠ ወታደርን ቤተ መንግስት for how long አብይ ኮንቲኒው አያረግም ይሄንን ሀገር ሊያስተዳድር አይችልም never እነሱ ፕላን ያረጉት እነ ዳንኤል ክብረት there is a three choice one like Saddam Hussein second Colonel Muammar Gaddafi third Mengistu Haile Mariam for Abiy take my word in the Saddam Hussein in the Colonel Muammar Gaddafi Libyan former leader Muammar Gaddafi and or Mengistu Haile Mariam ይሄን ሁላ ጨርሶ እንደ መንግስቱ ኃይለ ማርያም ዚምባብዌ ገብቶ መቀመጥም አይችልም because ICC International Criminal Court በመንግስቱ ኃይለ ማርያም ጊዜ አልነበረም መንግስቱ ኃይለ ማርያም should face justice ICC International Criminal Court Abiy will face ICC International Criminal Court with dictator አፈወርቂ የኤርትራ ህዝቦች ይሄንን ልታስቡበት ይገባል ልታስቡበት ይገባል This is my advice for you. ኢሳያስ አፈወርቂና ወይ ደሞ ዲክታተር አብይ አህመድ ነገ ይሄዳል መንግስቱ እንደሄደ ይሄዳል ኃይለ ስላሴ እንደሄደ ይሄዳል ሌሎቹም ይሄዳሉ ሁሉም ጊዜ ያልፋል ግን ጠባሳ ሆኖ ይቀራል Remember this, thousand Eritreans በሊቢያ አርጎ ወደ ጣሊያን ለመሄድ በአሳ ዛ ሜዲትራኒያን ሲ ውስጥ ቀርቷል So ይሄ ነው Let me back to my topic Abiy Ahmed በግልጽ ጦርነት በኦሮሞና በተጋሩ በትግራይ ህዝብ ላይ ከፍቷል ይሄንን ለመመከት ሁላችንም አንድ ላይ ያለንን ነገር by any means necessary we will remove Abiy dictator Abiy Ahmed ሻቢያ እድሜ ልኩን እሱ ሊጠብቁ አይችሉም እሱ ገስቶ በብር ገስቶ ከኢሳያስ አፈወርቂ የሚያመጣው ሻቢያ ወታደር የኤርትራ ወታደር ከሳዋ ሚሊተሪ ቤዝ እድሜ ልኩን ሊጠብቀው አይችልም ስለዚህ ኢሳያስ አፈወርቂና አብይ አህመድ ያደረጉ ያሉት ነገር ለህዝባቸውም ለኤርትራ ህዝብም አይበጅ ጠባሳ ሆኖ ለወደፊት ወደ ሌላ ነገር ይወስደናል ሃጫሉን ገለው ምንም ምርመራ ሳይደረግለት እንደ ውሻ ያንን ልጅ ያንን ታጋይ human rights activist
አርቲስት አክቲቪስት ሃጫሉ ሁንዴሳን ገሎ ጄኔራል ሰዓራን ገሎ ተረሳ አይደል አንድ አመት ገሎ ኢንጂነር ስመኝን ገሎ አማራ ክልል ውስጥ ባህር ዳር ውስጥ የገደለው ስንቱን ዛሬ ደግሞ አንዳንድ የነፍጠኛ የድሮ ስርዓት ናፋቂዎች በተጋሩና በኦሮሞ ህዝብ ላይ በሌሎች ብሔር ብሔረሰቦች ላይ በአብይ ለተከፈተው ጦርነት ከአብይ ጎን ነን ሲሉ እናያለን ነገር ግን አብይ ነገ ይሄዳል አብይ አይቀጥልም ማንንም መንግስት ህዝብን በመሳሪያ ሊገዛ አይችልም ያኔ የሁላችሁም ቪዲዮ ዛሬ የምታወሩት አማራ ነኝ ባዮች ስፔሻሊ ከአብይ ጎን ነን የምትሉት ትላንትና ስንትና ስንት ባህር ዳር ውስጥ እንደተጨፈጨፈ እንደተገደለ ማወቅ አለባችሁ I just cannot wait ነገ አብይ ገሎናል የምትሉት ወደ እናንተ በተራ እንደሚበላችሁ አውቃለሁ ይሄ ነው ያለው አብይ must go አብይ ይሄዳል ኦሮሞና ትግራይን አጠፋለሁ ብሎ ስፔሻሊ በኦሮሞ ህዝብ ላይ ጦርነት ከፍቶ አማራን ለማስደሰት የሚያረጋው ነገር ነገ በማእጅ ላይ እንደሚገደል ሁላችንም እናያለን ዛሬ እሱን እየተጠበቁ ያሉት የሻቢያ ወታደሮች ናቸው የሻቢያ ወታደሮች ናቸው ማንንም አምኖ አይደለም ያ ቃል ያደረገውን የአማራ ህዝብ ላይ ማንንም ሰው እንዲሞት አንፈልግም እንኳን የሰው ነፍስ አይደለም እንስሳ ለስጋ ለመብላት ሲታረድ ምን ያህል እንደሚያሳዝን እናቃለን ማንንም ሰው ለማንም ሞት ለዚች ሾርት ላይፍ ለዚች አጭር ወንበር እሱም የሚታየው ያ ንግስናው እናቴ በ7 አመት ንጉስ ትሆናለች ሲል የነበር ስንት ነገር ሲዋሽ ነበር ይሄ ሰውዬ እናቴ አማራ አባቴ ኦሮሞ ነች ሲል ነበር ይሄው ላስት ዊክ እናቴም ኦሮሞ ነች አባቴም ኦሮሞ ነው እያለ ነው ማለት ነው እኛ እናቃለን ሁሉንም ነገር እንደ አብይ አህመድ ውሸታም የለም በውሸት ደግሞ ሚቀጥል መንግስት የለም ማንም በመሳሪያ ማንም መንግስት ህዝብን ሊገዛ አይችልም ክሊር ያስተሳዝበናል ነገ ዛሬ ከአብይ ጎን ነው አንድ መሃል ሜዳ የሚባላል የሆነ ጥርሱን እዛ እንትን ፍንጭት ለማውጣት ቦርሾ አንድ ፒዛ ዲሊቨሪ እና የዩቲዩብ እንትን ይጮሃል አንዳንድ ሰዎች እዛ ሄዳችሁ ለምን እንደምታዩት ነው ግራም ይገባኝ he is just nothing ብላችሁ nothing በቃ ፒዛ ዲሊቨሪ በቃ ዝም ብሎ ይጮሃል አብይ ጴንጤ ስለሆነ ነው
ሚጠሉት ይላል አንዳንዴ ተመልሰው እኛ we don't care about religion እኔ ስለ religion I don't really care አብይ ጴንጤ ሆነ ኦርቶዶክስ ሆነ ሙስሊም ሆነ ጁሽ ሆነ ቡዳ ሆነ ጂኒ ትርክምርክ ሆነ I don't give a fuck ሰውየው ከዚህ በፊትም ተላላኪ ሰውን ሲያስገድል የነበረ ነው for the last 27 years እጁ በደም የተጨማለቀ ሃጫሉን ገለው ሰላም ያገኛል ዘበት ነው የሃጫሉ ሞት እንደማንም ተራ ሞት አይደል እኔ ጀነራል ሳረን እንደ ተራ ሰው ነው ማለት አይደል ሸፋፍ ነው ኢንጂነር ስመኘን ባህር ዳር ውስጥ ስንት ሰው ነው የተገደለው እነ ጀነራል ስንት ሰው ነው የተገደለው እና ኢትዮጵያ በዚህ ትቀጥላለች የሚል ዘበት እብደት የማይሆን አበደል አቢዲን never ever happen ምን ያህል የወረዱ እንደሆኑ አንድ ልጅ ሳራ ሀጎስ ነው whatever ስሟ ሳውዲ አረቢያ ውስጥ ሸቃሊት ነበረች የድሮ ወታደር ልጅ ነኝ ምናምን ነገር ስትል አሁን የፈንቅል ስራ አስካጆና ምን ያህል የወረዱ እንደሆኑ በቴሌቪዥን ሲያሳዩ ምክንያቱም የትግራይ ልጅ ናት ብለው እኮ ነው በእነሱ ቦታ ያመጡት ምን ያህል የወረደ የዘቀጠ መሆናቸውን በዚህ ማወቅ ትችላላችሁ አንድ የትግራይ ልጅ አተው ወንድ ከሆኑ ለምን ተጋሩን ከዛ የትግራይ ልጅ ያመጡ አንድ ቦቅባቃ ጉማሬ የመሰለ ደሞ አለ ፈንቀለኝ ምናምን ድንጋይ አይፈነቀለም ያቺን ሸቃሊት እዚህ ላይ ወጣ እኔ ነፍጠኛ ነኝ በነፍጠኝነቴ ኮራለሁ ምናምን የሳቄ ነው የሚመጣው አንዳንዴ እሷ አሁን የፈንቅል ስራ አስካጅ ሊቀመንበር ሆና በነ ዳንኤል ክብረት ብዙ ነገር ፎቶዎች ቪዲዮዎች ይደርሱናል never happen will never happen እኛ ገና ለገና እንደነ ሃንጋሳ ኢብራሂም ሀገር እኔ በደም እኔ ነኝ ሃንጋሳ ኢብራሂም እዚህ 7 ፎሎወርስ አልነበረው እኔ ነኝ ጆሮውን ይዤ እዚህ ላይ ያመጣሁት ግን ሸወደኝ መልሶ እኔም በላኝ እኔ ከሱ በፊት ነበር ስንጠየቅ ስንለምን የነበርኩኝ ክሊር ላርግላችሁ በነጸጋይ ደንዳና በየንተን ሀገር ቤትም ነበርኩኝ እኔ ህዝቤ እየተገደለ ህዝቤ እየተሞተ ሚሰጠኝ ገንዘብ መወስደው መሬት መቃብር ይሁንብኝ እንደዛ ጭንቅላቴ አይወስደው ብሬና አይወስደው ተሰቅዬ በሞት ይሻለኛል ስንትና ስንቱ እንጆራቸውን ይዤ እዚህ ላይ ያመጣዋቸው ዛሬ ህዝቤን እየበሉኝ እኔንም በሉኝ መልሶ እኔን ወጉኝ ከነሱ በፊት ያኔ አብይ ሲመጣ ጥሩ መንግስት ነው ብለን ሁላችንም ግር ብለን ነበር አይደለ ወይ የዛሬ 2 አመት 6 ወር እኔ አብይን ሰፖርት አላረኩም እሱ የሚሄድበትን አክሽን አይተን የተመለስን ልጆች ነን የነፍጠኛ የሚኒሊክ የኃይለ ሥላሴ የቆሸሸ አዳውያን ስርዓት መሆኑን አየ ከዛ በኋላ ነው የተመለስነው ሄጃለሁ ሀገር ቤት እኔ እዚህ ላይ ወጥቼ ህዝቤን እየሰደብኩኝ ህዝቤን እየበላው መወስደው መሬት ሚሰጠኝ ቤቶች አዲስ አበባ ውስጥ በተለያዩ ገቢ ምንጭ በገንዘብ
ህዝቤ እየሞተ ቁጭ ብዬ መተኛት የማልችል ልጅ ነኝ clear እና አንጋሳ ኢብራሂም 6-7 ፎሎወርስ ያሌለውን ነው እዚህ ላይ አንጥቼው ቁጭ ብለው ከሀገር ቤት ነታዬ ደንዳ የሽመልስ ጅኒ ምርኪ ትርክ ምርኪ የምትላቸው ዛሬ የገዛቸውን ህዝብ የሚበሉት ቁጭ ብሎ ላይቫችን ያያሉ ከኦፊሳቸው ከቤታቸው በሃይ ስፒድ ዋይፋይ ቲል አብይ አህመድ የምትሉት አብዮት እኔ ነዚር ህዝቤ እየሞተ ገብቼ ሰው ቀስቃሽ አይደለም እንደነ አምቦ ኡርጌ የሚባል ሃጫሉን አስበልተው ገለው ቀብረው በራሳቸው ሽመልስ ጉዲሳ ሽመልስ አብዲሳ እነ ታዬ ደንዳ እነ ማን ነው በንቲ ምናምን የምትሉት የአዲስ አበባ ከንቲባ የቱለማ ልጆች ናቸው መልሰው የሚያስመስሉት ለስልጣን ብለው እኔ ከነሱ በታች አይደለም ከነሱ በታች አይደለም ከነሱ በላይ ከሆንኩኝ እንጂ በኮንፊደንስ ሰላምን አገኛለሁ እንዲው ፋይት ያረኩኝ for my right እሞታለሁ ሚቀጥለው ጄነሬሽን ይቀጥላል እኔ በክት ወራዳ ማንንም ተራ መሬት አዲስ አበባ ውስጥ እየተሰጠው ገንዘብ እየተሰጠው የማንንም ሌባ ህዝቤ እየተገደለ ሌቦች እኔንን በገንዘብ ገዝተው የህዝቤን ስጋ ደም አልጠጣም ብዙ ነገር ይሰጣቸዋል ተብለ ሀገር ቤት ነበርኩኝ እንዲህ አይነት ነገርም አውርቼም አላውቅም ማውራትም አልፈልግም ስንትና ስንት ነው ከዚህ ሄዶ በክት ሲለምን የነበረው በክቶች ብዙዎች አሉ ማለት ነው ዛሬ ተጋሩን አተብላ አንድ ልጅ ማናት ሳራ ሀጎስናት እኔ ስሟንም አላቅ የድሮ ሰራዊት ልጅ ነኝ ምናምን ትላለች አይደለሽም ትግራይ ልትሆኚ ትችላለሽ ነገር ግን በገንዘብ የተገዛሽ ቆሻሻ ወራዳ ሴት ነሽ እኔ እንዲስል አባታችሁን እናታችሁን ላይፋችሁን ለመቀየር ወደ አረብ ሀገር የሄዳችሁት ልጆች I have respect for you ምክንያቱም ሰው እየተቃጠለ ሀገር የአረብ ቤት ውስጥ አረብ እየገረፋችሁ እየተደበደባችሁ ሁላችሁም ባትሆኑ ብዙ ከፎቅ ላይ ራሳችሁን እየወረወራችሁ ምን ያህል ሰው abuse ሲሆንና depressed ሲሆን ይሄን ሁላ ይደረሰባችሁን I respect you ነገር ግን እንዲህ አይነት ቆሻሻ ከዚህ ሄዳ ዛሬ እኔ ተጋሩ ነኝ እኔ እንዲ ነኝ የምትል የትግራይን ህዝብ አትወክልም ብዙዎቹም እና አንጋሳ እና ብዙዎች እንደዛ ሰርተውናል እኔ ሁሉም ያልፋል ትግላችን ይቀጥላል አብይ ጃዋሪ ይወጣል ጃዋርን አስረው የኦሮሞ ፖለቲካ እንዳሉ ታስረው ምትቀጥል ኢትዮጵያ አትኖር ሃጫሉ ተገለው አጫሉን የገደለች ኢትዮጵያ ስንትና ስንት የኦሮሞ አርቲስቶችን ስንትና ስንቱን የገደለች ኢትዮጵያ ሰላም ልትሆን አትችልም አመሰግናችኋለሁ thank you ስላዳመጣችሁኝ ሰላም ሁኑ have a wonderful night